ነብዩላህ ሱለይማን ላይ ድግምት ለማድረግ ሞክረዋል በሳቸው ዙሪያም በድግምት የሚታወቁ ሰዎችም ነበሩ በኋላ ላይ እንደውም እሳቸው ከሞቱ በኋላ ደግሞ እሱም ድግምተኛ ነበር ብለው አስወርተዋል ይሁዶች ማካነ ሱለይማን ኢላ ሳሂራና አሁንም በነሳራዎች ዘንድ ሱለይማን እንደ ነብይ አይቆጥሩትም ነብዩ ሰለሞን ነው እንጂ ነብዩ ሰለሞን ነው لا يؤمنون بنبوته እንግዲህ ይሁዶች ያናፈሱት እና ያው ሸይጣኖችንም ደግሞ ይጋዙ ስለነበረ ሱለይማን ሸይጣን ተገርቶላቸው ጨቅነው የበታች አርገው ገዝተው ومن الشياطين من يعملون له عملا دون ذلك ብዙ ስራዎችን ሰርተውላቸው يعملون له ما يشاء من محاريب وتماثيل وجفان كالجواب وقدور الراسيات يعملوا آل داود شكرا النبي ከዚያ በተነሳ ቂም ነበራቸውና እሳቸው ሲያልፉ ስማቸውን ለማጉደፍ ከፍተኛ ጥረት ተደርጓል እንግዲህ ነብይ ቤት ነው የተገባው ተሞክሯል ማለት ነብዩላህ ሙሳ አለይሂ ሰላም ሙዕጂዛቸው ያየለ ሲመጣ ፍርዓውን ወዳው አማራጭ አርጎ የሸሸው ወዴት ነበር ድግምተኞችን ጥሩልኝ ነው ያለው فارسل فرعون في المدائن حاشرين ياتون بكل سحار عليم በየከተማው አዋቂ ጠቢብ የተባለ ድግምተኛ ሁሉ የሚሰበስቡ አለ ድግምተኛ ጠቢብ ሆኖ ያውቅም ያው የጃሂልያ ማህበረሰብ እንደዛ ብሎ ስለሚያስብ አሁንም በእኛ ሀገር ከነሰሙ ጢበኛ ይሉታል ጢብ ማለት ህክምና ማለት ነው ምንም ህክምና ጋር የሚያገናኛቸው ነገር የለም ነው ከዛ እንግዲህ ሸይጣኖቹ የሚሰሩትን ነገር ይሁዶች ስራ ብለው ተቀበሉትና ለሱለይማን ዘመን የነበረውን ሲህር ይላል ወተበዑ ما تتلو الشياطين على ملك سليمان وما كفر سليمان كفر አያውቅ ሲያልፍም አይነካው ولكن الشياطين كفروا ሰይጣናት ግን ከሃዲያን ሆኑ በምን يعلمون الناس السحر ሰውን ድግምት ያስተማሩ ስለዚህ